ሶስተኛ ዳንክሊዮስቲየስ ዳንክሊዮስቲየስ ከ382 እስከ 358 ሚሊዮን ዓመታት በፊት በዴቮኒያ ዘመን መጨረሻ የኖረ ትልቅ የዓሣ ዝርያ ነው። ዳንክሊዮስቲየስ 30 ጫማ የሚረዝምና ከ4000 ኪሎ ግራም በላይ የሚመዝን የቅድመ ታሪክ የመጀመሪያው አዳኝ ነው። የዳንክሊዮስቲየስ የራስ ቅልና የላይኛው የአካል ክፍሉ የተገነባው ከተነባበረ ወፍራም አጥንት ነው። ይህም ዓሣውን የድንጋይ ጭንብል ያጠለቀ ያስመስለዋል። ዳንክሊዮስቲየስ እንደ ሌሎች አዳኝ የዓሣ ዝርያዎች የተከፋፈለ መደበኛ ጥርስ የለውም። ይልቁንም ራሱን በየጊዜው የሚሞርድ የአጥንት ምላጭ ነበረው። ይህ እንደ ታንክ በጥንካሬ የተገነባ አካል ያለው ዓሣ የንክሻ ኃይል እስከ 11,000 ፓውንድ ይገመታል። ይህም የታዳኞቹን አጥንት በቀላሉ ሰብሮ እንዲጥል አስችሎታል። ይህን ዓሣ ልዩ ከሚያደርጉት ነገሮች መካከል አንዱ የመንጋጋው ፍጥነት ነው። አፉን ከፍቶ የሚዘጋበት ፍጥነት ከዓይን ቅጽበት ብዙ እጥፍ የፈጠነ ነው። ዳንክሊዮስቲየስ በሽርፍራፊ ሰከንዶች ውስጥ የሚያድነውን እንስሳ ከሕይወት ዓለም ነጥቆ ወደ ሆዱ ውስጥ ያስገባዋል። ዳንክሊዮስቲየስ በጊዜው ሞቃታማውን የውሃ ክፍል አርበድብዶ የገዛ አደገኛ ዓሣ ነበር። ሁለተኛ ኮኤትዛልኮትለስ ኮኤትዛልኮትለስ በዳይኖሰር ዘመን መገባደጃ ላይ የሰሜን አሜሪካን ሰማይ ተቆጣጥሮ የነበረና ከታዋቂዎቹ ዳይኖሰሮች ከነ ቲሬክስ አናት በላይ የበረረ ግዙፍ ፍጥረት ነው። ኮኤትዛልኮትለስ ከምድር ሰማይ ስር ከበረሩ ፍጥረታት ሁሉ ትልቁ እንደሆነ ይነገራል። ኮኤትዛልኮትለስ ከ72 እስከ 66 ሚሊዮን ዓመታት በፊት በሰሜን አሜሪካ ይኖር የነበረ ቀጭኔ የሚመስል ባለ ረጅም አንገት በራሪ ፍጥረት ነው። ክንፉ ግዙፍና እንደ ሌሊት ወፍ ከእግሩ ጋር የተያያዘ ሲሆን ክንፉን አንዴ በማራገብ ብቻ ብዙ ርቀት መብረር ይችላል። ኮኤትዛልኮትለስ 11 ሜትር የሚረዝምና ከ200 ኪሎ ግራም በላይ የሚመዝን አስፈሪ አዳኝ ነው። ይህ ፍጥረት ምድርን ሳይረግጥ ለቀናት ሳያቋርጥ መብረር እንደሚችል ተመራማሪዎች ገልጸዋል። ኮኤትዛልኮትለስ ዓሣዎችን፣ ትንንሽ ዳይኖሰሮችን እና መሰል ትንንሽ እንስሳቶችን ይመገብ እንደነበረ አንድ በቅርብ የወጣ ጥናት አረጋግጧል። ኮኤትዛልኮትለስ ግዙፍ ክንፉን ዘርግቶ ሰማይ ላይ ሲበር ምድር ላይ ሽብር የሚያጠላ ግዙፍ የቅድመ ታሪክ እንስሳ ነው። አንደኛ ታይራኖሶረስ ሬክስ ቲሬክስ የጨካኝ እንሽላሊቶች ንጉሥ በመባል ይታወቃል። ቲሬክስ በጊዜው የነበሩትን ዳይኖሰሮችን እና ሌሎች እንስሳትን በፍርሃት ያረድ የነበረ አስፈሪ ዳይኖሰር ነው። ቲሬክስ ከ3 ጫማ በላይ የሚረዝም ትልቅና ሴንቲሜትሮችን የሚወፍር በጥንካሬ የተገነባ የራስ ቅል አለው። እንደ እድገት ደረጃው አካላዊ መጠኑ ቢለያይም አንድ እድገቱን የጨረሰ ቲሬክስ ወደ ጎን ከጭንቅላቱ እስከ ጅራቱ ጫፍ 40 ጫማ እንደሚረዝምና 8 ቶን እንደሚመዝን የቅሪተ አካል ተመራማሪዎች ገልጸዋል። ቲሬክስ ከ6 እስከ 8 ኢንች በሚረዝሙ ስል ጥርሶች የተሞላ ጠንካራ መንጋጋ አለው። የቲሬክስ የንክሻ ኃይል በቀላሉ የአንድ መኪናን ኮፈን አጨራምቶ መጣል የሚያስችለው ነው። ቲሬክስ ትልልቅ ፈርጣማ እግሮችና እንቅስቃሴውን ለመቆጣጠር የሚረዳ ግዙፍ ጅራት ያለው ሲሆን፣ በአንጻሩ ደግሞ እጆቹ ደረቱ ላይ ተንጠልጥለው የቀሩ አጫጭርና ደቃቃ ናቸው። ቲሬክስ ግዙፍ የራስ ቅሉን ወደፊት አስግጎ ጅራቱን እያወዛወዘ በፈርጣማ እግሮቹ ሲራመድ የሚያስፈራ ግርማ አለው። ቲሬክስ የሰላ እይታና ከፍተኛ የማሽተት ችሎታ ያለው ርኅራኄ አልባ አደገኛ አዳኝ ነው። ይህ ዳይኖሰር የሚያድነውን እንስሳ ከፍተኛ የማሽተት ችሎታውን በመጠቀም እንደሚፈልግና አብዛኛውን የአእምሮ ክፍሉን ለማሽተት እንደሚጠቀምበት ተመራማሪዎች ያምናሉ። ቲሬክስ ራሱ አድኖም ሌሎች ያደኑትንም በጉልበት በመንጠቅ ይመገባል። አንዳንዴ እርስ በርስም እንደሚበላሉ ከባህሪያቸው ለመረዳት ተችሏል። የቲሬክስ ተክለ ቁመና አፈጣጠር ዳይኖሰሩ በጭካኔ ለመግደል የተገነባ አውሬ መሆኑን ይመሰክራል። ይህ ጨካኝ ሥጋ በል እንስሳ የጡንቻውን ኃይል በሙሉ አንድ ከባድ ንክሻ ላይ እንዲውል አድርጎ 6 ቶን የሚደርስ ግፊት በማሳደር የሚያድነውን እንስሳ ባንዴ ይገላግለዋል። ከዛም እስከ 8 ኢንች በሚረዝሙ ጥርሶቹ የሚበላውን ሥጋ በመያዝ አየር ላይ ወርውሮ ይውጠዋል። ቲሬክስ ምድርን ከረገጡ እንስሳቶች ሁሉ አደገኛው እንደሆነ ይነገርለታል። ቲሬክስ እንዳሁኑ አንበሳ የጊዜው ኃያል የዳይኖሰሮች ዓለም ንጉሥ ነበር። የቲሬክስ እና የሁሉም ዳይኖሰሮች የሕይወት ምዕራፍ ከ65 ሚሊዮን ዓመታት በፊት ላይመለስ ተዘግቷል።